ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች ዛሬ በተለይ በአዲስ አበባ ለሚኖሩ ተከራዮች ለአከራዮችና ለንግድ ቤት ባለቤቶች በጣም ጠቃሚ የሆነ መረጃ ይዘንላችሁ ቀርበናል። በቅርቡ የወጣው አዲስ የቤት ኪራይ መመሪያ በብዙ ሰዎች ዘንድ ከፍተኛ ውይይት አስነስቷል። አንዳንዶች ይህ ውሳኔ ተከራዮችን ይጠቅማል ሲሉ፣ ሌሎች ደግሞ በጣም ዘግይቶ የመጣ መረጃ ነው በማለት እየተቹት ይገኛሉ። እንግዲህ መመሪያ በትክክል ምን ይላል? ማንን ይጠቅማል? ማንንስ ይጎዳል? ህጉን የሚጥሱ ምን አይነት ቅጣት ይጠብቃቸዋል? በዝርዝር እንመለከታለን። በመጀመሪያ አዲሱ መመሪያ የሚያሳየው ዋና ነገር የቤት ኪራይ ጭማሪ ላይ ገደብ መቀመጡን ነው። ይህም ከተወሰነው መጠን በላይ የኪራይ ዋጋ እንዳይጨመር ለመቆጣጠር የተወሰደ እርምጃ መሆኑ ተገልጿል። የዚህ ዓላማ በተለይ በቅርብ ዓመታት በፍጥነት የጨመረውን የቤት ኪራይ ዋጋ በመቆጣጠር ተከራዮች የሚደርስባቸውን ጫና ለመቀነስ ነው። እንደሚታወቀው ባለፉት ጥቂት ዓመታት የቤት ኪራይ ዋጋ በአንዳንድ አካባቢዎች በጣም ከፍ ብሏል። ብዙ ቤተሰቦች ከነበሩበት ቤት ለመውጣት ተገደዋል። ሌሎች ደግሞ ከገቢያቸው በላይ የሆነ ኪራይ በመክፈል ለመኖር ተገደዋል። ይህ ችግር ለመንግስትም ሆነ ለህብረተሰቡ ትልቅ የመወያያ ጉዳይ ሆኖ ቆይቷል። በአዲሱ መመሪያ መሰረት ጭማሪው በተፈቀደው ጣሪያ ውስጥ መሆን አለበት። ይህም አከራይ በፈለገው መጠን ዋጋ እንዳያሳድግ የሚያደርግ ስርዓት ነው። ይህ በተለይ ለቋሚ ገቢ ላላቸው ሰራተኞች፣ ጡረተኞችና በወር ደመወዝ የሚተዳደሩ ቤተሰቦች ትንሽ እፎይታ ሊፈጥር ይችላል። የቤት እጥረት፣ የግንባታ ወጪ፣ የመሬት ዋጋ፣ የዋጋ ግሽበት፣ የህዝብ ቁጥር መጨመርና ሌሎች ኢኮኖሚያዊ ሁኔታዎች ሁሉ በጋራ የኪራይ ዋጋን ይነካሉ። ስለዚህ መመሪያ ችግሩን ሙሉ በሙሉ ይፈታል ማለት አይቻልም። ነገር ግን የዋጋ ጭማሪውን ለመገደብ የተወሰደ አንድ እርምጃ እንደሆነ ማየት ይቻላል። በመጀመሪያ የቤት ኪራይ ጭማሪ በዓመት አንድ ጊዜ ብቻ እንዲደረግ መደንገጉ ለብዙ ተከራዮች እፎይታ የሚሰጥ ነገር ነው። ከዚህ በፊት በአንድ ዓመት ውስጥ 2 እና 3 ጊዜ ዋጋ የሚጨምሩ አከራዮች ነበሩ። አንዳንዶች ደግሞ ቤተሰብ ሊገባ ነው ወይም ቤቱን ልሸጥ ነው በሚሉ ምክንያቶች ተከራዮችን እያስወጡ በከፍተኛ ዋጋ ለሌላ ሰው ያከራዩ ነበር። አሁን ግን ይህን አይነት ድርጊት በሕግ ለመቆጣጠር ሙከራ ተደርጓል። ሌላው ጠቃሚ ጉዳይ የውል ምዝገባ ነው። የኪራይ ውል በአግባቡ ካልተመዘገበ ሁለቱም ወገኖች ለቅጣት ሊጋለጡ ይችላሉ። ይህም በውል ሳይመዘገብ የሚደረግ ህገወጥ ኪራይ እንዲቀንስ ያግዛል። ከዚህ በተጨማሪ የቤት ባለቤት ከተከራዩ ጋር የገባው የውል ጊዜ ሳያበቃ በቀላሉ ከቤት ማስወጣት አይችልም። ውሉ እስካለ ድረስ የተከራዩ መብት በሕግ ይጠበቃል። ብዙ ሰዎች የሚጠይቁት ጥያቄ 11.5% ጭማሪ ሁሉንም ይመለከታል የሚል ነው። መመሪያው በአጠቃላይ በየዓመቱ የሚፈቀደውን ከፍተኛ የጭማሪ መጠን ያስቀምጣል። በሌላ በኩል የቤት ባለቤቶችም የራሳቸውን ችግር ያነሳሉ። የግንባታ ዕቃ ዋጋ፣ የጥገና ወጪ፣ የግብር ክፍያና ሌሎች ወጪዎች በየጊዜው እየጨመሩ መሆናቸውን ይገልጻሉ። በመሆኑም ተመጣጣኝ ገቢ ማግኘት መብታቸው መሆኑን ያስረዳሉ። ስለዚህ ይህ ጉዳይ የአንድ ወገን ብቻ አይደለም፣ በሁለቱም ወገኖች መካከል ፍትሃዊ ሚዛን እንዲኖር የሚፈልግ ጉዳይ ነው። አዲሱ 11.5% የኪራይ ጣሪያ በተግባር ተፈጻሚ ይሆናልን ወይስ እንደ ቀድሞ በወረቀት ላይ ብቻ ይቀራል? ይህ ጉዳይ ብዙ ሰዎችን ሊያሳስብ የቻለበት ምክንያት ባለፉት ዓመታት የኪራይ ዋጋ በተግባር በእጅግ ከፍተኛ መጠን ሲጨምር የሚቆጣጠረው አካል ውጤታማ ሆኖ አልታየም የሚል እምነት ስለተፈጠረ ነው። አሁን ግን መንግስት ከጣሪያው በላይ የሚያስከፍሉ ውል የማያስመዘግቡ ተከራይን ያለ ህጋዊ ሂደት ከቤት የሚያስወጡ አከራዮች ላይ የቅጣት እርምጃ እንደሚወስድ ገልጿል። ነገር ግን ህግ መውጣቱ ብቻ በቂ አይደለም። ህጉ በእውነት እንዲሰራ በየወረዳው ያሉ ተቋማት በትክክል ክትትል ማድረግ ይኖርባቸዋል። በተመሳሳይም ተከራዮች መብታቸውን ማወቅ አለባቸው። ብዙ ሰዎች ውል ሳይፈራረሙ ወይም ህጋዊ ምዝገባ ሳያደርጉ ቤት ይከራያሉ። ይህ ግን በኋላ ችግር ሲፈጠር መብታቸውን ለማስከበር ያስቸግራቸዋል። ስለዚህ ሁሉም የኪራይ ውል በህጋዊ መንገድ መመዝገብ ይኖርበታል። ከዚህ በተጨማሪ በባንክ ወይም በሌላ ህጋዊ የክፍያ ዘዴ መክፈል ማስረጃ እንዲኖር ያግዛል። ይህ በሁለቱም ወገኖች መብት ጥበቃ ላይ ትልቅ ሚና ይጫወታል። ሌላው የሚነሳው ጥያቄ ደግሞ የ11.5% ጣሪያ በእውነት ለተከራዮች እፎይታ ያመጣልን? አንዳንዶች አዎ ይላሉ። ምክንያቱም ከዚህ በፊት 50%፣ 80% እንዲሁም 100% የሚደርስ የኪራይ ጭማሪ ይደረግ ነበር። አሁን ግን የተወሰነ ጣሪያ መኖሩ ያንን ሊገድብ ይችላል ተብሎ ይታሰባል።
በሌላ በኩል ግን አንዳንዶች ይህ በቂ አይደለም ይላሉ። ምክንያቱም ዋናው ችግር የቤት እጥረት ነው። ቤት በቂ እስካልተገነባ ድረስ የኪራይ ግፊት እንደማይቀንስ ያምናሉ። ስለዚህ ዘላቂ መፍትሄ የሚሆነው የመኖሪያ ቤቶች ቁጥር ማሳደግ፣ ኢንቨስትመንትን ማበረታታትና ለዜጎች የመኖሪያ ቤት አቅርቦትን ማሻሻል መሆኑን ያስረዳሉ። በሌላ አገላለጽ የዋጋ ጣሪያ የአጭር ጊዜ መፍትሄ ሊሆን ይችላል። ዘላቂ መፍትሄው ግን የቤት አቅርቦት መጨመር ብቻ ነው። ውድ ተመልካቾች፣ ከሁሉም በላይ ሊገባን የሚገባው አንድ ጉዳይ አለ። የቤት ኪራይ ጭማሪ በአንድ ወገን ብቻ የሚታይ ጉዳይ አይደለም። አከራዮችም የራሳቸው ወጪ አላቸው። ተከራዮችም ከፍተኛ የኑሮ ጫና ውስጥ ናቸው። ስለዚህ ዘላቂ መፍትሄ የሚገኘው በሕግ፣ በግልጽነትና በፍትሃዊ አሰራር ብቻ ነው። አዲሱ መመሪያ በትክክል ከተፈጸመ ሕገወጥ የኪራይ ጭማሪ ሊቀንስ ይችላል። ነገር ግን አፈጻጸሙ ካልተጠናከረ በወረቀት ላይ ብቻ የሚቀር መመሪያ መሆን አደጋ አለው። ተከራዮችም ሆኑ አከራዮች የሚያውቁት ነገር ውሉን በሕጋዊ መንገድ ማስመዝገብ እንደሚጠቅማቸው ነው። የተመዘገበው ውል በሁለቱም ወገኖች መብት ላይ ጥበቃ ያደርጋል። ግጭት ቢፈጠርም በሕግ ፊት ማስረጃ ይሆናል። በሌላ በኩል በአዲስ አበባ የቤት እጥረት እስካልተፈታ ድረስ የኪራይ ዋጋ ጫና ሙሉ በሙሉ ይጠፋል ብሎ መጠበቅ አስቸጋሪ ነው። ተጨማሪ የመኖሪያ ቤቶች መገንባት፣ የግል ባለሀብቶችን ማበረታታትና የኪራይ ገበያን በቴክኖሎጂ ማዘመን ከሚጠቀሱ መፍትሄዎች መካከል ናቸው። እንዲሁም በየጊዜው የደሞዝ ማሻሻያ ካልተደረገ የቤት ኪራይን መቆጣጠር ብቻ ለኑሮ ውድነት በቂ መፍትሄ አይሆንም። የቤት ኪራይ፣ የምግብ ዋጋ፣ የትራንስፖርት ወጪና የደሞዝ መጠን እርስ በርሳቸው የተያያዙ ጉዳዮች ናቸው። ይህ ማለት መንግስት፣ የቤት ባለቤቶች፣ ተከራዮችና ሌሎች ተያያዥ አካላት በመተባበር ሲሰሩ ብቻ ዘላቂ መፍትሄ ይገኛል። ውድ ተመልካቾች፣ እርስዎ በዚህ አዲስ የቤት ኪራይ መመሪያ ላይ ምን ያስባሉ? 11.5% የዓመታዊ ጭማሪ ጣሪያ በቂ ነው ወይስ ሌላ ማሻሻያ ያስፈልጋል? ያጋጠማችሁን ተሞክሮ ካለ በኮሜንት አካፍሉን። ቪዲዮ ጠቃሚ ሆኖ ካገኛችሁት እንዲሁም በኢትዮጵያ ኢኮኖሚ፣ የቤት ኪራይ፣ ባንክ፣ ጡረታና ሌሎች ወቅታዊ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረግ አይርሱ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።